ሰላም ውድ የቻናሌ ቤተሰቦች በዛሬ ቪዲዮ ወደ እናንተ ይዤላችሁ የመጣሁት አዲሱን የቴሎ ላይቭ አፕሊኬሽን ነው። እንዲሁም ብዙዎች አሪፍ ገንዘብ ሜክ እያደረጉበት ያለ አፕሊኬሽን ነው ማለት ነው። እዚህ አፕሊኬሽን ላይ ለመስራት ምን ያስፈልገናል የሚለውን ያንዳንዱን ነገር የምንመለከት ይሆናል ማለት ነው። ዛሬ የምናያቸው ነገሮች ምንድናቸው? ቴሎ ላይቭ አፕሊኬሽን እንዴት ይሰራል? እንዴት ነው ሎጊን የምናደርገው? እያንዳንዱን የአፕሊኬሽኑን ዝርዝሮች ሙሉ መረጃዎች የምንመለከት ይሆናል ማለት ነው። ወደ ዛሬ ቪዲዮአችን ከመግባታችን በፊት የአፕሊኬሽኑን ሊንክ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ሴክሽኑን ትነኩትና ኮሜንት ሴክሽኑ ላይ አስቀምጥላችኋለሁ። ሆስት መሆን የምትፈልጉ የሆስት ሊንክ ብዬ አስቀምጥላችኋለሁ። እንዲሁም በተጨማሪ ደግሞ ኤጀንት መሆን የምትፈልጉ ኤጀንት ብዬ አስቀምጥላችኋለሁ ማለት ነው። ቀጥታ ሊንኩን ከነካችሁ በኋላ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ፕሌይ ስቶር ላይ ዳውንሎድ ካደረጋችሁት በኋላ ልክ አፕሊኬሽኑን ስትነኩት በዚህ መሰረት ያመጣላችኋል ማለት ነው። ቀጥታ ትመጡና እዚች ጋር ያለችዋን ሳይን ኢን ዊዝ ጎግል የሚለውን ትነኩታላችሁ ማለት ነው። ስክሪን ሪከርድ ያላረኩበት ምክንያት ምንድነው? ብዙዎች በስክሪን ሪከርድ ይቸገራሉ ማለት ነው። ቀጥታ የእናንተን ኢሜይል ከመረጣችሁ በኋላ ወደዚህ በተን ነው የሚያመጣችሁ ማለት ነው። መጀመሪያ ላይ ያለውን የእናንተን ስም ታስገባላችሁ። ካንትሪ ያስመርጣችኋል። ትነኩትና እዚች ጋር ያለችዋን ካንትሪ ትመርጣላችሁ ማለት ነው። እዚህ ጋር ኢንቫይት አይዲ የሚለውን ያው እኔ ኢንቫይት ስላደረኳችሁ በእኔ ታስገባላችሁ ማለት ነው። 100 ከዛ 3378 የሚለውን ታስገቡታላችሁ። ከዛ እዚህ ጋር የምትመለከቷትን ኔክስት የምትለዋን ትነኩታላችሁ ማለት ነው። እዚህ ጋር የልደት ቀናችሁን ማስገባት ትችላላችሁ። ካልሆነም ካልተመቻችሁ ደግሞ እዚች ጋር ስካይፕ የምትላለች ስካይፕ የምለውን ትነካላችሁ ማለት ነው። እዚች ጋር ምንድነው ማድረግ ያለባችሁ? ቬሪፋይ ስለምታደርጉ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ነው ማድረግ ያለባችሁ። ወንድ ከሆንክ ሜል፣ ሴት ከሆንሽ ደግሞ ፊሜል የሚለውን ማለት ነው። እኔ አሁን ወንድ ስለምከፍት ማለት ነው ሜል የሚለውን እነካለውኝ ማለት ነው። እዚች ጋር ኔክስት የሚለውን አለ ኔክስት የሚለውን ትነኩታላችሁ ማለት ነው። በዚህ መሰረት አፕሊኬሽኑን ይከፍትልናል ማለት ነው። እዚህ ጋር እንደምትመለከቱት ብዙ ኢትዮጵያውያኖች እየገቡበት ያለ አፕሊኬሽን ነው ማለት ነው። ኔክስት የሚሆነው ወዴት ነው? እዚች ጋር አለ ማለት ነው። የሚለው ጋር ትሄዳላችሁ ማለት ነው። ጀማሪ ያልሆናችሁ ከዚህ በፊት ሌላ አፕሊኬሽን ላይ የሰራችሁ ለእናንተ አዲስ አይደለም ማለት ነው። እዚች ጋር አይዲያችሁ አለ። እዚች ጋር የእናንተ አይዲ አለ። እዚች ጋር የምትመለከቱት ኮይን ነው፣ ጌም ምናምን የምትጫወቱበት እንዲሁም ደግሞ ኤክስቼንጅ የምታደርጉበት ነው ማለት ነው። ይሄ ደግሞ እዚች ጋር የምትመለከቷት ፖይንት የምትለዋ ደግሞ የእናንተ ገንዘብ ዊዝድሮ የምታደርጉበት ነው ማለት ነው። እዚች ጋር ፖይንት የሚለውን ስትነኩት ለምሳሌ አሁን እዚች ጋር ካሻውት የሚል አለ፣ ኤክስቼንጅ የሚላል። ኤክስቼንጅ ማለት ፖይንታችሁን ወደ ኮይን የምትቀይሩበት ማለት ነው። እዚህ ጋር መጠን የምታስቀምጡበት። እዚህ ጋር ደግሞ ትራንስፈር ማድረግ ስትፈልጉ ነው ማለት ነው። እሱን ወደፊት ማሳያችሁ ይሆናል። ለምሳሌ አሁን እዚች ጋር ካሻውት ላይ እንግባ። ካሻውት ላይ ባንክ ምን ገብቷል የሚለውን ማየት እንችላለን ማለት ነው። እዚህ ጋር USDT የሚለውን ስትነኩት ኢትዮጵያ የሚል አለ። ኢትዮጵያ የሚለውን ሲነካ እዚች ጋር እንደምትመለከቱት ሲቢ ብር አለ፣ ቴሌብር፣ አዋሽ እንዲሁም አቢሲኒያ እና ኮሜርሻል ባንክ ኦፍ ኢትዮጵያ አለ ማለት ነው። እነዚህ ሁሉ ባንኮች ተካተውበታል ማለት ነው። እንበልና ወደ ዋናው እንትናችን እንመለስ ማለት ነው። ኔክስት የሚሆነው ምንድነው የምታደርጉት ነገር? እዚች ጋር ሆም ምትለዋለች። ሆም ምትለውን ትነኩና እዚህ ጋር የፕላስ ምልክቷን ስትነኳት ቬሪፋይ የምታደርጉት እዚች ጋር ነው ማለት ነው። እዚች ጋር ቬሪፋይ ናው የሚለውን ከነካችሁት በኋላ በፍጥነት አድርጉ የሚላችሁን አድርጋችሁ ቬሪፋይ ታደርጋላችሁ ማለት ነው። እኔ መጀመሪያ ቬሪፋይ ስላደረኩኝ በሰው አንዴ ቬሪፋይ አድርጌ እመለሳለሁ ማለት ነው። ልክ ቬሪፋይ አድርጋችሁ ከጨረሳችሁ በኋላ ሴት ሴኩሪቲ የሚል ፓስወርድ ታስገባላችሁ፣ 6 ዲጂት ማለት ነው። እዚህ ጋር አላሳየሁትም። የእናንተ እሱ ዊዝድሮ ስታደርጉ የምታስገቡት ፓስወርድ ነው ማለት ነው። የማትረሱትን 2 ጊዜ ታስገባላችሁ ማለት ነው። ይሄ ሮማችሁን ለመክፈት ነው። ታይትል ታስገባላችሁ። ታይትል ማለት ለምሳሌ ላይቭ ላይ ቅድም ውጪ ላይ እያሳያችሁ ነበር። እዛ ጋር ያለውን ሰው ሲገባ ወደ እናንተ አንብቦ እንዲገባ እና እዚህ ጋር ፎቶ ታስገባላችሁ። ከቨር ውጪ ላይ የሚታይ ማለት ነው። እዚህ ጋር ያሉትን ትመርጣላችሁ። እዚህ ጋር
ፍሪ ማይክ እና አፕላይ ፎር ማይክ የሚል አለ። ፍሪ ማይክ የሚለው ምንድን ነው? በፍሪ ማንም ሰው እናንተ ቤት ገብቶ ወንበር ላይ እንዲቀመጥ ነው። አፕላይ ሲሆን ደግሞ አፕላይ አድርጎ እናንተ ፍቃድ ጠይቆ እንዲገባ ነው ማለት ነው። አናውንስመንት የሚለው ምንድን ነው? እዛ ከገባ በኋላ ውስጥ የምታስቀምጡት ጽሁፍ ነው ማለት ነው። እዚህ ጋር ጎቻት የሚለውን ትነኩታላችሁ ማለት ነው። ጎቻት ስትሉት በዚህ መሰረት የራሳችሁን ሩም ክሬት አደረጋችሁ ማለት ነው። እንደዚህ አድርጋችሁ የራሳችሁ ወንበር ላይ ትቀመጣላችሁ ማለት ነው። በዚህ መሰረት የራሳችሁን ሩም ክሬት አድርጋችኋል። ስራውን መስራት ትጀምራላችሁ ማለት ነው። ኔክስት የሚሆነው ምንድን ነው? እዚህ ጋር ሩሙ ላይ ምን አሉ የሚለውን ነገሮች እናያለን ማለት ነው። ኤክስ ካላችሁት ሙሉ ለሙሉ ላይቭን ዘግቶት ይወጣል ማለት ነው። እዚህ ጋር ማክሲማይዟን ከኤክስ ጎን ያለችዋን ስትነኳት ደግሞ ይወጣላችኋል ማለት ነው። እንዲሁ ሳይቋረጥ ላይቭ እንደዚሁ መውጣት ይችላል። እዚህ ጋር ጎን ጋር እንደምትመለከቷት ማለት ነው። ሙሉ ማቋረጥ ስትፈልጉ እዚህ ጋር የኤክስ ምልክቷን ትነኩታላችሁ፣ ይቋረጣል ማለት ነው። የኤክስ ምልክቱን ተቋረጠ ላይቭ ማለት ነው። ላይቫችንን የምንሰራው ታስክ የቱ ጋር ነው የምናገኘው የሚለውን አሁን ደግሞ እናያለን ማለት ነው። እዚች ጋር ታስክ የሚል አለ ማለት ነው። እዚህ ጋር ታስክ ሴንተር የሚል አለ። ታስክ ሴንተር የሚለውን እንነካዋለን ማለት ነው። እዚች ጋር ስንት ነው የሚሰጠው ፕላትፎርሙ? አሁን ለምሳሌ አሁን ከኛ በምሽቱ 4 ሰዓት ነው ማለት ነው። ስንት ሰዓት ይቀርኛል ታስኩን ለመውሰድ? የዛሬ እንዳያልፈኝ 20 ሰዓት አለኝ ማለት ነው። ኖርማል ላይቭ ገብታችሁ ጎ እንበለው። አሁን ለምሳሌ የራሳችሁ ላይቭ ላይ ገብታችሁ እዚህ ጋር የመጀመሪያው ወንበር ላይ ስትቀመጡ ነው እዚህኛው ጋር ማለት ነው። ሌላኛው ደግሞ እንመለስና ኤክስ ብለን እንመለስና እዚህ ጋር ያሉትን ደግሞ የምትወስዱት ማለት ነው። ለምሳሌ የኔ ቤት እንግባና እዚህ ከታች ማለት ነው ጎን በለው እዛ ጎ ትሉታላችሁ፣ ግን ሌላ ሰው ቤት ስለሚወስድ ነው እና እነዚህ ላይ ስትቀመጡ ነው። እነዚህ ላይ ስትቀመጡ ይሰጣችኋል ማለት ነው። ያኛውን እዚህኛው ላይ ከታች ያሉትን ደግሞ እዚህ ከታች የተደረደሩት ላይ ስትቀመጡ ነው የሚቆጥርላችሁ ማለት ነው። ተጨማሪ ታስክ ላይ እንገባና ሌላ ነገሮች ምን ነገሮች አሉ የሚለውን እናያለን። ክሮን የሚለው አለ። ክሮንም ይሰጣችኋል ማለት ነው። ክሮን ወንበር ላይ ስትቀመጡ ነው። እዚች ጋር ደግሞ ኮይን የሚል አለ። ኮይንም እንደዛው ብዙ ጌም ስትጫወቱ የተለያዩ ነገሮችን ስታደርጉ ይሰጣችኋል ማለት ነው። አሁን ኔክስት ደግሞ የማሳያችሁ ምንድን ነው እንዴት ኢንቫይት ማድረግ እንችላለን የሚለውን ነው። እዚህ ጋር ሆም ምትለዋለች፣ እዚች ጋር የሚያልፈው አለ ማለት ነው። እዚህ ጋር ኢንቫይት ላውንች ኢንቫይት የሚለው አለ አይደለ? እሱ ሲመጣ ትነኩታላችሁ ማለት ነው። ወይም ወደ ጎን አድርጋችሁ እንደዚህ ካረጋችሁ በኋላ እዚህ ጋር ትገባላችሁ ማለት ነው። እዚህ ጋር አሁን ኢንቫይት ስናደርግ ይኸው ኢንቫይት ናው ምትለዋለች። ኢንቫይት ናውን የሚለውን ትነኩትና ሊንካችሁን ኮፒ ታደርጋላችሁ ማለት ነው። ኮፒ አድርጋችሁ የእናንተ ሊንክ ለሰው መጋበዝ ትችላላችሁ ማለት ነው። ኢንቫይት ያደረጋችኋቸው ሰዎች ብዛት ሲኖራቸው እዚች ጋር ፖይንታችሁ ይቀመጣል ማለት ነው። ክላይም ታደርጋላችሁ። እንዴት ነው የኢንቪቴሽን ሩሉ ካላችሁኝ ደግሞ እዚህ ጋር ጥያቄ ምልክቷን ስንነካ ሩል አለው ማለት ነው። ይህ ነው ኢንቪቴሽን ሩሉ። ሰው ስትጋብዙ የሚሰጣችሁ ተጨማሪ ሪዋርድ አለው ማለት ነው። ይህ ማለት ከታስክ ውጪ ከምታገኙት ታስክ ውጪ እንዲሁም ደግሞ ከኤጀንሲ ኮሚሽን ውጪ ማለት ነው። ኤጀንሲ ኮሚሽኖችም አሉ ማለት ነው። እያንዳንዱን ዲቴል ሙሉ ማብራሪያ በኔክስት ቪዲዮ የማሳያችሁ ይሆናል። የዛሬ ቪዲዮአችን ይህንን ይመስል ነበር። በዛሬ ቪዲዮአችን እንደተጠቀማችሁ አልጠራጠርም ማለት ነው። ከተጠቀማችሁ የዛሬን ቪዲዮ ላይክ በማድረግ እንዲሁም ጥያቄ የሆነባችሁን ነገር ኮሜንት ላይ አስቀምጡልኝ። ተጨማሪ ሌላ ቪዲዮችን ደግሞ የምሰራላችሁ ይሆናል። አዳዲስ ቪዲዮ ስሰራ ወደ እናንተ እንዲደርስ ቻናላችንን ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሆኑ ላለሁኝ ማለት ነው።